ማብቂያው እዛ ዳር ላይ ነው ተራራው። እንዴት ናችሁ? ተመልሻለሁ። ባለፈው እንግዲህ ከዚህ በፊት የነበረው የግቢ ብሎግ ነበረ እዛው ዩኒቨርሲቲ ውስጥ ሰው ብሬክ ነው ብያችኋለሁ። ወደ ውጭ ወጥተናል። ግቢ ውስጥ ብዙም እንትን የሚለው ስለሌለ ወጥቼ እዚሁ ፋሚሊ ጋር ብቆይ ይቻላል ብዬ ነው። ሰሞኑን ትንሽ መሬት መንቀጥቀጥ ነበረ። ለአንድ ቀን ብቻ ሳይሆን ወደ 2 ቀን አካባቢ በተለያየ ታይም ማለት ነው። አትክልት ለመትከል ብዙም አይመችም አፈሩ ያን ያክል እንትን አለ። ሞክሬው ነበረ ከዚህ በፊት አይመችም አፈሩና እዚሁ ባለበት ድንጋዮቹ ምናምን ሰብስቤ እዛ ጋርም አለ የተበታተነ ቁጭ ከምል እነሱን እናደርጋለን። ከዛ እዚህ ላይ እንወጣለን ከታች። ከዛ ኔክስት በዛ በኩል መውጫ አለ ካስፈለገ፣ ካልሆነ በዚህ አለ ወደዛ እንሄዳለን። ማብቂያው እዛ ዳር ላይ ነው ተራራው። ሀሳባችሁም ለምትሰጡኝ ደግሞ በጣም ቴንኪዩ። ደግሞ ጋይስ ላይክ አድርጉልኝ። ላይክ ካላደረጋችሁት ለሌላ ሰው አይደርስምና ጀስት አይ ኖ ዩ ጋይስ ዋች ላይክ አድርጉት። ከዛ በኋላ ሌላ ሰው ለመድረስ ሞር ኦፕን ይሆናልና ያ ነው። መልካም ቆይታ ይሁንላችሁ። ትንሽ ቀሯን እንጨርሳለን። አሁን ኤሌክትሪክ ቆጣሪ ልንሰቅል ነው። ሹፌር አጉራችን ተሸክሟል። ጾም ስለሆነ ነው መሰለኝ ድካም ተጫጫን። ጽዳቱን በኋላ እንቀጥለዋለን። አሁን ኤሌክትሪክ ስለመጣ እሷን እንቀጥልና ወደ ቤት እንገባ። ቆጣሪ አልነበረም እስካሁን እና እንቀጥል። የቅድም ገመዱ የሚበቃ አይመስለኝም ግን እስኪ ትራይ። አሁን እያደረግን ያለ ነው ቆጣሪ ስለገባ በፊት የምንጠቀምበት መስመር አለ። እሱን እየነቃለን ነው ገመዱን ለመጠቀም ለዛኛው ለዋናው መስመር። ይሄ ነባሩ መስመር ነው። ዋናው መስመር ደግሞ እዛ እየቀጠልን ነው። አሁን የምናደርገው እንጨቱን የዚህኛው የነበሩ እና ገመዱን ወስደን ዋና መስመር ላይ ማድረግ አምፖሎቹ ከታች በሲሚንቶ አልተያዙ። እሱን ያይዛለን። እዚህኛ አድጊ ይባላል በትግረኛ አህያ። እሾህ ግን እውነት ሸበጥ ለብሳችሁ በደሱ ውስጥ ይከብዳል።
ይዋጋል በጣም። አሁን ደግሞ ይሻላል ያው ስላላፈራ። ሲያፈራ ደግሞ ትንሹን ትልቁም አብሮ ወደ ላይ መውሰድ ያለብኝ እዛ ውሃ ኦልሬዲ ወስደናል። ሲሚንቶም ትንሽ አለች። ሜቢ ገመድ ሽቦ አያስፈልገንም። መቆፈሪያ እና እቺ ሊያስፈልጉን ይችላል። ሁለቱ ይሄ እና መቆፈሪያ እንወስዳለን። Oye.